ሰላም ጤና ይስጥልን የተከበራችሁ ውድ አድማጮቻችን፣ በቅድሚያም አንኳር መረጃዎችን እናስደምጣችኋለን። ዓለም በአንድ ጊዜ በሁለት ትልልቅ ቀውሶች ተወጥራለች። በአንድ በኩል በትግራይ አዲስ አስተዳደር በአዲስ አበባ የተመሰረተና ጀነራል ጻድቃን ወደ መቀለ ለመግባት መዘጋጀታቸው ሲሰማ፣ በሌላ በኩል ኢራን የሆርሙዝን ሰርጥ ዘግታ ሳውዲን ደብድባለችም። የነዳጅ ዋጋ በእጥፍ ኑሯል። ዛሬ ምን እየተፈጠረ ነው? ዝርዝሩንም ይዘን ቀርበናልም። በቅድሚያም ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም። ቀዳማዊ ዜናችን ወደ ሀገር ውስጥ ያደርሰናልም። በትግራይ ክልል አዲስ ጊዜያዊ አስተዳደር በአዲስ አበባ እየተቋቋመ መሆኑ ተሰምቷልም። በአዲስ አበባ የከተሙት የህወሓት ተቃዋሚ ጀነራሎችና ፖለቲከኞች ስልጣን ለመረከብ በዝግጅት ላይ ናቸው። የዋዜማ ዘገባ እንደሚያመለክተው በነ ጀነራል ጻድቃን የሚመራው ይኸው ስብሰባ በአፋር በኩል ሰብሮ ለመግባት የትግራይ ሰላም ኃይል የተባለው ወታደራዊ ክንፍ እንደ መሸጋገሪያ እየተጠቀመም ነው። ይህ በእንዲህ እንዳለ ብልጽግና ፓርቲ በትግራይ ምርጫ አንድም እጩ አለማቅረቡ ታውቋልም። 6 ተቃዋሚ ፓርቲዎች ግን 101 እጩዎችን አስመዝግበው ምርጫቸውን እየተጠባበቁ ይገኛሉ። ወደ መካከለኛው ምስራቅ ስንሻገር ደግሞ ሁኔታዎች እጅግ አስፈሪ ደረጃ ላይ ደርሰዋል። ኢራን የዓለም የንግድ መስመር የሆነውን የሆርሙዝን ሰርጥ ሙሉ ለሙሉ መዘጋቱን አውጃለችም። ዘ ኢንዲፔንደንት እንደዘገበው ቴህራን ይህን ውሳኔ ያሰለፈችው ከአሜሪካ ጋር ድርድር ሊጀመር ይችላል በሚባልበት ወቅት ነው። ከዚህም ባለፈ ኢራን በሳውዲ አረቢያ ዋና ከተማ ሪያድ እና በኩዌት ወደብ ላይ ጥቃት ሰንዝራለችም። እስራኤል በበኩሏ በኢራን ውስጥ የሚገኘውን ወሳኝ የሚሳኤል ማምረቻ መምታቷን በማወጅ የአጸፋ እርምጃ መውሰዷን ገልጻለችም። የዓለም የነዳጅ ገበያና ህዝባዊ ተቋሙም ይህ ጦርነት በቀጥታ ወደ ኪሳችን መጥቷል። የሆርሙዝ ሰርጥ መዘጋት የነዳጅ ዋጋን በአንድ ጊዜ እጥፍ እንዲጨምር አድርጎታል። በዚህ ሳቢያ በፊሊፒንስ መጠነ ሰፊ ህዝባዊ ተቋሙ ተቀስቅሷልም። ዜጎች አደባባይ በመውጣት የኑሮ ውድነቱን፣ የጦርነቱን መባባስ እየተቃወሙ ይገኛሉ። ዓለማችን ወደ የትኛው አቅጣጫ እየተጓዘች ነው? ዝርዝር መረጃዎችንም እናስደምጣችኋለንም። አብራችሁን ቆዩም። ወደ ዝርዝር መረጃዎች ከመግባታችን በፊት ቪዲዮ ላይክ፣ ሰብስክራይብ ማድረግም እንዳትረሱም። አዲስ አበባ የከተሙት የህወሓት ተቃዋሚ ጀነራሎችና ፖለቲከኞች የትግራይን ጊዜያዊ አስተዳደር ለመረከብ የተዘጋጁ መሆኑን ታውቋልም። በእነ ጀነራል ጻድቃን የሚመራው ስብስብ ወደ ትግራይ ሰብሮ ለመግባት አፋር የመሸገውን ዋራ መሬት ወይም የትግራይ ሰላም ኃይል ወታደራዊ ክንፍ ማድረጉን የዋዜማ ዘገባ ያመለክታል። አዲስ አበባ የተደራጀው ኃይል ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና የህወሓትን ስርዓት ለማስወገድ ዋነኛ ዓላማው አድርጎ እየተንቀሳቀሰ ነው ተብሏል። ስብስቡ በዋናነት የሚመሩት ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ፣ ሜጀር ጀነራል አበበ ተክለ ሃይማኖት ጆቤ፣ ኢንጂነር አሰፋ አብራና ጀነራል ተክላይ አሸብር ወዲ አሸብር ናቸው ተብሏል። በተራዘመ መፈንቅለ አስተዳደር ወደ አዲስ አበባ የሸሹትን ጌታቸው ረዳን የተኩት ጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜው ተገድቧል። 2 ሳምንት የስልጣን ዕድሜ የቀራቸው ጀነራል ታደሰ ወረደን አስተዳደር ለመረከብ ተዘጋጅቷል የተባለው ኃይል ከወዲሁ ምክር ቤት እያቋቋመ ነው ተብሏል። የጀነራል ታደሰ ወረደ የስልጣን ጊዜ የ2 ሳምንት ዕድሜ የቀረው መሆኑ ተከትሎ ትግራይ ለመረከብ የተቋቋመ ነው በተባለው ምክር ቤት ፓርቲዎችን ያቀፈ ነው። በጀነራል ጻድቃን የሚመራው የትግራይ የለውጥ ፈላጊዎች እንቅስቃሴ አባል የሆኑት የጌታቸው ረዳ ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ አንደርታና ቀንጪ ሀቂ የተባሉ 5 የፖለቲካ ፓርቲዎች እንዳሉበት ተጠቁሟልም። እንዲሁም በአፋር የሚንቀሳቀሰው ዋራ መሬት ወይም የትግራይ ሰላም ኃይል በመባል በሚጠራው ታጣቂ ቡድን ወታደራዊ ክንፍ እንዲሆን ከስምምነት መደረሱ ተመልክቷልም። ዋራ መሬት ህወሓትን በመቃወም የተሰባሰበ ታጣቂ ቡድን ሲሆን በአዲስ አበባ ከሚንቀሳቀሱ የትግራይ ፖለቲካ ኃይሎች ጋር ጎን ለጎን ይንቀሳቀሳልም። አዲስ አበባ የተደራጀው ስብስብ የትግራይ ጊዜያዊ አስተዳደርን ለመቆጣጠር ጥረት መጀመሩን
የተገለጸ ሲሆን ለዚህ መንግስታዊ ቅርጽ ያለው ምክር ቤት እያቋቋመ ነው ተብሏልም። ምክር ቤቱ የጀነራል ታደሰ የስልጣን ጊዜ ከማብቃቱ በፊት በቅርቡ በአዲስ አበባ ይፋ እንደሚያደርግ የዋዜማ ዘገባ ያመለክታልም። በሌላ በኩልም ብልጽግና ፓርቲ ምርጫ የማካሄዱ ነገር አጠራጣሪ በሆነበት ትግራይ ክልል ለሚገኙ የፓርላማና የክልል ምክር ቤት መቀመጫዎች አንድም እጩ አለማቅረቡን ቢቢሲ የተመለከተው የእጩዎች ዝርዝር ያሳያልም። 6 ተቃዋሚ ፖለቲካ ፓርቲዎችና 2 ቅንጅቶች በበኩላቸው 101 እጩዎች አስመዝግቧልም። በትግራይ የቀረበው ጠቅላላ እጩዎች ቁጥር በክልሉ ካሉት የፓርላማና የክልል ምክር ቤት መቀመጫዎች ብዛት ያነሰ ነው። የፌዴሬሽን ምክር ቤት አከርካሪ ባላቸው ስፍራዎች ላይ ውሳኔ ከማሳለፉ በፊት ይፋ የተደረገ የኢትዮጵያ ብሔራዊ ምርጫ ቦርድ መረጃዎች እንደሚያመለክተው በትግራይ ክልል በድምሩ 182 መቀመጫዎችም አሉም። ከነዚህ ውስጥ 152 ያሉ የክልል ምክር ቤት እንደሆኑ 38 ደግሞ በሕዝብ ተወካዮች ምክር ቤት የትግራይ ተወካዮች እንደሆኑ ተጠቅሷልም። ምርጫ ቦርድ ከአንድ ወር ገደማ በፊት የካቲት 23 2018 ዓ.ም ባወጣው መግለጫ በትግራይና አማራ ክልል መንግስታት መካከል አከርካሪ ሆነው የቆዩት 5 ምርጫ ክልሎች ከትግራይ ውጪ ሆነው ለብቻቸው ምርጫ እንዲደረግባቸው መወሰኑን አስታውቋልም። የፌዴሬሽን ምክር ቤት በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የወሰነባቸው የምርጫ ክልሎች ሁመራ፣ አዲ ረመጽ፣ ኮረም፣ አፍላ፣ ጠለምትና ራያ ናቸው። ወደ ዓለም መረጃዎች ስናልፍም የኢራን እስላማዊ አብዮታዊ ዘብ ዛሬ ጠዋት በሆርሙዝ ወሽመጥ በኩል ሊያልፍ የነበሩ 3 የጭነት መርከቦች ማስመለሱን አስታውቋልም። የተለያዩ አገራት ንብረት የሆኑ ኮንቴይነር የጫኑ 3 መርከቦች እንዲያልፉ የተፈቀደላቸው መርከቦች በሚጓዙበት የተለየ መስመር በኩል ለማለፍ ሞክረው ነበርም። የአብዮታዊ ዘብ ባህር ኃይል ማስጠንቀቂያ ከሰጣቸው በኋላ ወደ መጡበት ተመልሷል ይላል የወጣው መግለጫም። የአብዮታዊ ዘብ መግለጫ ጨምሮም የሆርሙዝ ወሽመጥ የተዘጋ በመሆኑ የትኛውም ለማለፍ የሚሞክር መርከብ ጠንካራ ምላሽ ይጠብቀዋል ብሏልም። የአሜሪካና የእስራኤል አጋሮችና ደጋፊዎቻቸው የሆኑት አገራት ወደቦቹ የሚነሱና ወደዚያ የሚያመራ የትኛውም አይነት መርከብ በሆርሙዝ በኩል እንዳያልፍ ተከልክሏል ብሏል መግለጫውም። በተያያዘም ኢራን በሳውዲ ሪያድና ኩዌት ጥቃት ሰንዝራለችም። ይህ ክስተት በቀጠናው ያለውን የስታ ስጋት ይበልጥ አባብሶታልም። ጥቃቱ ተከትሎ በዓለም አቀፍ የነዳጅ ገበያ እና በባህር ትራንስፖርት ደህንነት ላይ ተጽዕኖ ሊያሳድር እንደሚችል ስጋቶች እየተገለጹ ነው። ሳውዲ አረቢያ አሜሪካ በኢራን ላይ የምታደርገውን ጥቃት እንድታጠነክር ጠይቃለችም። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን አሁን ያለውን የአሜሪካ እስራኤልና የኢራን ጦርነት መካከለኛ ምስራቅን ዳግም ለመቅረጽ የሚያስችል ታሪካዊ አጋጣሚ አድርገው እንደሚመለከቱት የደህንነት ምንጮች ጠቅሶ ዘጋርዲያን ዘግቧልም። ሳውዲ ጥቃቱ እንዲበረታ የምትጠይቀው በቀጠናው ያለውን የኢራን ተጽዕኖ በዘላቂነት ለመቀነስ በማለም እንደሆነ ይገመታልም። እንዲሁም አንድ ወር ባልሞላው አሜሪካና እስራኤል ከኢራን ጋር እያደረጉት ባለው ጦርነት የእስራኤል ጦር ዛሬ አርብ በኢራን ውስጥ በፈጸመው ጥቃት ወሳኝ የሀገሪቱን የጦር መሳሪያ ማምረቻ መምታቱን አስታውቋልም። የእስራኤል አየር ኃይል በፈጸመው ጥቃት የኢራን ዋነኛ የሚሳይሎችና የባህር ኃይል ፈንጆች ማምረቻ ተቋም መምታቱን የሀገሪቱ ጦር ገልጿልም። በማዕከላዊ ኢራን ያዝድ የተባለው ግዛት ውስጥ የሚገኘው ጥቃት የተፈጸመበት ቦታ የሀገሪቱ የባህር ኃይል አብዛኞቹን ሚሳይሎችና ባህር ላይ የሚጠመዱ ፈንጆች የሚያመርትበት መሆኑን እስራኤል አስታውቃለችም። ኢራን በሺዎች የሚቆጠሩ የባህር ላይ የሚጠመዱ ፈንጆች እንዳላት ይታመናልም። ምንም እንኳን እነዚህ ፈንጆች በሆርሙዝ ወሽመጥ ላይ አጥምዷቸው ስለመሆኑ ግልጽ ባይሆኑም ፈንጆቹ በግዙፍ የንግድ መርከቦች ላይ ሊያደርሱ የሚችሉትን ከባድ ጉዳት በመፍራት የመርከቦች እንቅስቃሴ ተገድቷልም። በስተመጨረሻም እስራኤልና አሜሪካ በኢራን ላይ ጦርነት መክፈታቸውን ተከትሎ በነዳጅ ዋጋ ላይ ያሳረፈውን ተጽዕኖና በሆርሙዝ ባህር በኩል የሚደረገውን የመርከብ ትራፊክ ፍሰት መቆራረጥ በመቃወም የፊሊፒንስ ዜጎች አደባባይ ወጥተዋልም። ጦርነቱ ከአንድ ወር በፊት ከተቀሰቀሰ ወዲህ የናፍጣና የቤንዚን ዋጋ ከእጥፍ በላይ ጨምሯልም።